ዛሬ እንግዲህ አዲስ ሆስት አለን። ኤሊያና ትንሽ ጉንፋን ነገር ይዟት አልተመቻትም እና ዛሬ አዲስ ሆስት አለን። ቃሊ አዎ ቃል ኪዳን እባላለሁ። ዌልካም ብለናል። ቴንክ ዩ። እና ደግሞ ዛሬ እንግዳም አለ። እስቲ ራስን አስተዋውቅ። ያብስራየው እባላለሁ። የአብስራ ወጣቱ የስራ ፈጣሪ። እንግዲህ እንትን ፕሮግራማችን ስንጀምር ከዜሮ ጀምረን ከመጀመሪያው ጀምረን ነው ቃለ ምልልሱ የምናደርገው። የት ነው የተወለድከው? ወላይታ ውስጥ እዚሁ 1996 መጨረሻ አካባቢ ወደ ግንቦት ወር ምናምን እና የተወለድኩት እና እንደዛ ነው የተወለድኩት። ሆስፒታል ቤት ሆስፒታል ወይስ ሆስፒታል ይዝ ነበር። ትምህርት ምናምን ኤሌመንታሪ የት ነው የተማርከው? ገና ሲጀምር ማውንት ግል ትምህርት ቤት ነው የጀመረው። ማውንት ጀመርኩ እስከ ስድስተኛ። ከዛም በኋላ ወደ ከካቶሊክ ወደ ሃይስኩል፣ ከሃይስኩል ወደ ሶዶ ቤቴ። እንደዚህ ስንተኛ ላይ ነው ቤቴ ሄድከው? 11ኛ ክፍል ቤቴ ሄድኩ ምናምን ነገር። ምን አይነት ተማሪ ነበርክ? እስከ 11 ጎበዝ። ከ11 በኋላ ግን ያገቡኝ ነገሮች አሉ። እነዛ ነገሮች ሲገቡ ትንሽ ከትምህርቱ ዓለም ፈቀቅ ማለት ጀመርኩ። ከዛም በኋላ ኦኬ። ወደ ስራ ገባክ ነው ወይስ ሌላ ነገር? ወደ ስራ ሳይሆን ያው ድሮ ትኩረቴ እንዳለ ሙሉ ትምህርት ላይ ምናምን ነገር ነበርና ያንን ነገር ማንሳት አለብኝ፣ የሆነ ነገር መፍጠር አለብኝ ምናምን አይነት ነገር በትምህርት መቼስ አሰብኩና ግን የሆነ እኔ ጥያቄ የሆነብኝ ነገር አንተ እየተወለድኩ እንግዲህ ወላይታ ውስጥ ነው፣ ግን ደግሞ የሆነ እኔ ሳስታውስ የሆነ እኛ ሰፈር አድርገን ነበረ መሰለኝ ከአያተ ቤት ነው ምናምን። ስለዛ አያቴ ጋር አድጋለሁ፣ ሙሉ በሙሉ አያቴ ጋር አድጋለሁ ማለት ይቻላል። ወደ ከ6 ዓመቴ በኋላ ማዘር አያቴ ጋር ነው ያደግኩት እና ወደ 14 ዓመት ሲሞላኝ ነው ፋዘር ጋር የመጣሁት። አሪፍ ነው። እስቲ ስለ ልጅነት ህይወት ማለት ምን አይነት ልጅ ነበርክ? ተደባዳቢ ነው ወይ ዝምተኛ፣ ጭምት? ምን አይነት ሰው ነበርክ? እና ከአሁኑ የአብስራ ጋር በምንድን ነው የሚገናኙት ወይስ የሚለያዩት? ኧረ ከአሁኑ ጋር የማይገናኙ ምንም። ልጅ እያለሁ በጣም አልቃሻ ነበር። ኢቨን ሴት አናገረችኝ ብዬ አልቅሻለሁ። አይ 4ኛ ክፍል ምናምን እያለሁ ትዝ ይለኛል የሆነች ልጅ መታ አናገረችኝ። እኔ ፋዘር በጣም ነው የሚወደኝ የሆነውን ነገር እና ወላጅ አመጣው እያለቀስኩ ሂጄ የሆነውን ነገር ትዝ ይለኛል። ያ ግን አልቃሻ ነበርኩ። ኢቨን ሰው አልቀርብም፣ አሁንም አልቀርብም። በእርግጥ አሪፍ ነው። እና ትምህርት ቤት ምናምን ተደባድበህ ምናምን? እደባደባለሁ። አንድ ጓደኛ አለኝ ቸርነት የሚባል፣ ሁሌ ከሱ ጋር ነው የምደባደበው እና ከሱ ጋር ነው እንጂ ከልጆች ጋር ብዙም አልጣለም። አሪፍ ነው። ሃይ ስኩል ምናምን ነገር ሪሌሽንሺፕ አይነት ነገር ክራሽ ምናምን ከነበረ ክራሽ ያደረግከው ነገር እሷን ለማግኘት ብላ ያደረግከው ነገር በጣም ማይረሳ ነገር? በጣም ትዝ የሚለኝ 1ኛ ክፍል እያለሁ ቱቴ ነበር በጣም። ሁሉም አለው፣ ደብቆ ነው ሁሉም አለው እንዴ። በቃ ምን ልበልሽ፣ ኧረ ምን ያላደረኩት ነገር አለ። አንበጣ እያስኩላት ነበር ምናምን ነገር። የምር የሆነ ጊዜ ስገረፍ ራሱ ምናምን ብዬ ነበር በግድ የለ ላለማልቀስ ምናምን ነገር፣ ወንድ ለመሆን ምናምን ነገር ሞክሬያለሁ። ኧረ ብዙ አሳልፌያለሁ። ብቻ ተይ። እና አሁን እሱ የልጅነት ነገር ነው። ከዛ ሃይስኩል ላይ እንደዚህ የሆነ የሚጨበጥ ነገር አልነበረም? አይ ትምህርት ቤት ውስጥ ከትምህርት ቤት ከሚማሩ ልጆች ጋር ሃይስኩል ላይ ደረጃ እያለፍ ነው እንጂ ግቢ ውስጥ አይደለም። ሃይስኩል አሁን 11 12 ላይ ያለው ውጪም ሊሆን ይችላል፣ ግቢ ውስጥ
ከግቢ ውስጥ ካሉ ልጆች ከሚማሩ ምናምን ጋር ወፍ አልጀመርኩም ምናምን ነገር አለኝ 2 3 ነበረኝ ለማውራት ምናምን ሞክራል ከእነሱ ጋር ኮንታክት ማድረግ ነው። ግን ከውጭ ነው የሚይዘው። እኔ እሱ ከኔ ጋር የተማሩ ምናምን ነገር አልነበሩም። ድንገት ወይ የሆነ ነገር ተገናኝተ ምናምን ነገር ግን ሶስቱም አሁን ላይ የሉ። ጌታ ይባረክ። እንደዛ ነው። 12 ምናምን ተፈተነ ነበር። 12 ተፈትኛለሁ። እሱን ቴሌግራም ላይ ባለፈለት ጥያቄ ልጠይቀው የሆነ ጥያቄ የሚሆን ነገር ካለ ብዬ እየፈለኩ ስቶሪ ላይ ላለው ይጨመርለታል ምናምን ኢንተረስት 400 ምናምን ከዛ ግቢ አልሄድክም። አሁን ላይ ሳይ ማለት ነው አልሄድኩም፣ ግን 400 ምናምን አልሰራሁም። ስንት እንደሰራው እርግጥ 200 ምናምን ነበር። ብቻ የሚያሳልፍ ውጤት ነበር ነው ሪሜዲያል ነበርና ኤዲተርም አይደለም ምን ያቅተኛል ብዬ ውጤቷን ቀየርኩ። ቤተሰብ ሆኖ ማያውቃለ ታውቃለህ፣ ያንን ነገር የምር ቤተሰብ ሆኖ እንትን ማይላለ ማያስተውል ያንን ነገር እንደ ቀየርኩት ምናምን ማያውቃለ። እስካሁን 400 ምናምን ሰርቷል ብሎ በቃ የምር እንደዛ ነበር ያደረኩት። ግን 200 ምናምን አምጥቼ ሪሜዲያል ገብቻለሁ። የሪሜዲያሉን ተወኝ እስኪ 6 ወር ምናምን ነው መሰለኝ ሪሜዲያል ነው እንዴ እንጃ። ግን እኔ ትምህርት ቤት እየሄድኩ ነበር። አልተመቸኝም። እኔ ሀሳቤ ስራ መስራት መጀመር መቀጠር አላማዬ አይደለም። ለዛ ለምን መቅጠር እኮ ያለ ትምህርት ይሆናል ብዬ ምናምን ነገር ስለማስብ ነው መሰለኝ ትምህርት ወጣ ሙሉ በሙሉ 12ን ልጨርስ አካባቢ እና እኔ አሁን ሳስበው የሆነ ላይክ እኔ አሁን በዚህ እድሜ ማለት ነው ያን ያህል ብዙ ነገር አይቻለሁ ብዬ አላስብም። ግን የሆነ ነገር ስትጀምር ላይክ ሁሉም ነገር የሚሳካል በጣም ቀላል ነው የሚመስል ምናምን ነገር እና ትምህርት ስራ ስትጀምር ነገሮች ምናምን በጣም ከብደው ነበር። በጣም ከምል በላይ ስለ ምን እንደማደርግ አላውቅም። ኢቨን ብር የለም። ገቢ ይሰራል ተሰርቷል እኮ ግን ብር የለም። በቃ ከሳምንት ምንም የለም ባዶ። ምን እንዴት እንደማደርገው ምናምን ነገር አላውቅም። የሆነ በቃ ደንበኛም ብዙም እያገኘው አይደለም፣ እየሸሸ ይመጣል ምናምን ነገር ያ ነገር በጣም ከብዶኝ ነበር። ኢቨን ለ1 ወር ከቤት አልወጣሁም ነበር። ኢቨን ለሞተረኞች ምናምን እየደወልኩ ምግብ አመጣና ከበር እቀበላለሁ። ከግቢ ግን አልወጣም። ከግቢ ቁጭ ብዬ ምናምን ነገር ቤት ውስጥ ስልክ አልጠቀምም፣ ቲቪ አላይም፣ ምንም መጽሐፍ ቅዱስ ማንበብ እችላለሁ። እነዛን ነገሮች እንትን አድርጌ መተኛት እችላለሁ። ግን ምንም ማሰብ መዘመር ምናምን እንደዛ አይነት ነገሮችን አደርግ ነበር ለ1 ወር ምንም ከቤት ሳልወጣ። ሲደብረኝ ምናምን ነገር ቤቱን ዝም ብዬ አጸዳ ነበር። ምግብ ማብሰል የተማርኩትም ይዛኔ ነው። በዛች 1 ወር ውስጥ ትንሽ ምግብ ማብሰል ምናምን ነገር ጀማምሬ ነበርና ጥሩ እየሆንኩ ምናምን ነገር ነው የመጣሁት። ኦኬ የተፈጠረው ከፋዘር በኋላ ነው? አዎ ፋዘር ከሞተ በኋላ ባይዜ የለም ሙሉ ኃላፊነት እኔ ላይ ወረደ። ቤት ብቻዬን ነበርኩ ምናምን ነገር እና በጣም ይከብዳል። እሱ የሚያስተዳድረውን ድርጅት እኔ ማስተዳደር ማለት የዛኔ 18 ዓመቴ ምናምን ነገር ነበር። አሁን 3 ዓመት አሁን 2 ዓመት ሞልቶታል። የኛው 2ኛ ዓመቱ ነው ምናምን ነገር 2 ዓመት ከምናምን ግን በጣም ይከብድ ነበር። በጣም ማለት አሁን እኮ ሰው ይሄንን አይረዳም። በቃ ሁሉም ነገር አባቱ ያስተካከለውን ነገር አውርሶ ነው ያለፈው። እሱ ያንን ነገር ማስቀጠል ነው ይላል። አንተ ያለበትን ስሜት ማንም ይረዳው ሰው ማንም ብቻ ይከብዳል። አዎ በዛ 1 ወር ውስጥ ራስህን ያገኘው ማለት ነው። ሙሉ በሙሉ አላገኘው። ሙሉ በሙሉ ምንም ስለ 1 ዓመት ከምናምን ወፍ ስለ በቃ መኪና አከራያለሁ ምናምን በእንደዛ አይነት ነገሮች በቃ ገንዘቤ ሙሉ ጨፈጭፍ ነበር ምናምን ነገር በቃ አይገባኝም። የሆነ ወጣትነትም ነበር። ብር መጀመሪያ ይዘህ ስላለመድክ አንዴ ሲሰጥ ምን እንደምታደርግ ጠፋብህ ነው አይደል? አዎ ምን ልበል ብዙ ነገር ነበር ያጋጠመኝ። ግን ወፍ ግን እየበሰልኩ እየቆየው ስመጣ ለራሱ የሚያስተምር እግዚአብሔር። ከዛም በኋላ አሁን ላይ በጣም ብልጦኛል። ብልጥ ይቀረኛል ግን
ከድሮ አየህ በቃ ማለት ይሻላል። ያለ እውቀት እንኳን መጥፎ ነገር ይቅርና ጥሩ ነገር ሲመጣ ራሱ እኛን ሊጎዳን ይችላል ማለት ነው። ይጎዳል በጣም። እኔ እንደው አለመጎዳቴ ይገርማል። እግዚአብሔር ስለሚጠረቅ እሺ አሁን የያብ ስራ ማንነት ያልሆነው ግን ደግሞ አሁን ሰዎች ለአንተ የሚሰጡት ስም አለ አይደል? ምንድን ነው ያ ነገር? ስም ስትይ ለምሳሌ አሁን አንድ ሰው ያልሆነው ማንነት ማለት ያ ሰው ማለት በመጥፎ ነገር ማለት ነው። አንተ ያልሆንከው በቃ ማለት ያ ማንነት በቃ አንተ ውስጥ የለም፣ ግን ደግሞ እንደዛ ነው ያብ ስራ እኮ እንደዚህ ይሆናል ምናምን ብሎ ሰው አውጥተክ ሴት ያተራምሳል አይደለም እንዴ? ብዙ ሰው ይለኛል፣ ብዙ ሰው ካሜራማን ምናምን ነገር ሴት ያተራምሳል አይነት ነገር አስተሳሰብ አለው እና ሴት ያተራምሳል ምናምን ነገር ይላሉ። ወፍ አይደለም። እሺ አሁን ይሄንን ነገር ማለት ነው አሁን ለምሳሌ ቅድም እየነገርከን ነበረ፣ ይሄ ገንዘብ ምናምን ሲመጣ ብዙ ጊዜ ለሱስ በጣም ነው የምንጋለጠው። ምክንያቱም አንተ የሚቆጣጠር ሰው የለም፣ በራስህ ነው የምትገባው፣ በራስህ ነው የምትወጣው። ደግሞ ይሄን ያክል ወጪ አወጣክ፣ ለምን አወጣክ፣ ለምን አስገባክ የሚል ሰው የለም። ግን ወደ ሱስ አልገባህም እያሰባለ አልገባውም። ኦኬ ያን ነገር ማለት እንዴት ራስህን እንትን ትልካልክ መቆጣጠር? አንድ ወር ቆይቼ ነበር ቤት ብዬሻል ነበር። የዛኔ ሳስብ ነበር እና ምን ላድርግ፣ ገንዘቡን በምን ላይ ላውል፣ በምን ላይ ላጥፋ፣ ሱስ ውስጥ እንዴት አልግባ። ሱስ በጣም የምጠላው ነው ማለት ስካር ምናምን እኮ ድክመት ነው ለኔ፣ ደካማ መሆን ስለ ሰከርክ ምናምን ነገር ወፍ ደካማ እኮ ነው። የሆነ ሰው ቢገፈትር እኮ ትወርቃለህ። ለምን ደካማ ጠንካራ መሆን እየቻልክ ለምን ራስህን ደካማ አድርጋለሁ ምናምን የሚል አስተሳሰብ አለኝ እና ወደ ሱስ በእርግጥ መጥፎ ጓደኞች ምናምን ነገር ነበር። ከፋዘር ከመሞቱ በፊት በቃ የሆነ መጥፎ ሁኔታ ላይ ነበር። ወደ ሱሱ ልገባ እችል ነበር እዛ ብቀጥል ኖሮ ምናምን ነገር ግን ወፍ ከዛም በኋላ አንድ ወር ምናምን በቆየሁበት ጊዜ ትንሽ እያሰብኩ ምናምን ነገር ነበር። በቃ አንድ ወሯን እንደጨረስኩ የግድ በቃ ቸርች የሆነ ነገር መጀመር አለብኝ። ኳይር ነበረኝ ድሮ አቋርጬ ነበር፣ እሱን ኳይር በቃ ቀጥላለሁ ምናምን ነገር ቸርች ገባሁ ምናምን ነገር ራሴን በቸርች ነገሮች ምናምን ነገር ማጨናነቅ ምናምን ጀመርኩ። የሆነ ያስፈራል እንደዛ ቸርች ምናምን እየታየ ሌላ ቦታ መጥፎ ቦታ ለመታየት ሰው ምን ይልኛል ምናምን አይነት ነገር እና በዛ ነገር ምናምን ነገር ሸወዱ እና እንደዛ ሆኜ ነው ያወለድኩት። በእርግጥ ቸርች ጠቅሞኛል በጣም ማለት አሁን የአሁኑ የኛ ዘመን ልጆች በጣም በቃ ለመበላሸት አሁን ግቢ መግባት በቂ ነው። ምክንያቱም ወላጅ የሚቆጣጠር ሰው የለም። በቃ ማለት የፈለጉትን ነው የሚሆኑት። ግን ደግሞ አሁን በዚህ እድሜ ላይ ሆነ አለ አይደል የሚጎትት ነገር እያለ ግን ደግሞ ይሄ ነገር ከኔ አይጠበቅም መድከም የለብህም ብለህ አንተ በዚህ ማለት እግዚአብሔርን በሚያስከብርበት መንገድ መቆም ራሱ ሳላደንቅ አላልፍም። አመሰግናለሁ። ሃይስኩል ምናምን ስትሆን ላይክ በቃ ህይወትን ቅይር የሚያደርጉ ውሳኔዎችን ነው የምትወስነው። በጣም ወሳኝ የላይፍ ጊዜ ነው። ላይክ እኔ ሃይስኩል እያለሁ በጣም እያንዳንዱን ውሳኔዎች ላይክ አሁን ተመልሶ ሊመለስ የሚችልና የማይመለስ ውሳኔ አለ። እነሱ አይነት ውሳኔዎች በጣም ከባድ ናቸው እና እሱን ውሳኔ በትክክል ወስኛለሁ ብለህ ታስባለህ? የምትጸጸትበት ነገር ሃይስኩል ላይ አንዳንድ ነገሮችን አጥፍቻለሁ። አንደኛ ትምህርት መከታተል በትክክል መከታተል ጥሩ ነው፣ ግን በጣም ጠቅሞኛል። ግን መስራት ነበረብኝ ነው። አዎ 10ኛ ክፍል እያለሁ ትዝ ይለኛል ፋዘር ትምህርት አቁም የሆነ ነገር ትጀምራለህ አይነት ነገር አለ። 10ኛ ክፍል እና አልገባኝም ነበር የዛኔ ለምን እንዳለኝ። ኢቭን ትምህርት ላይ ትንሽ ትኩረት አረግ ስለነበር አረ ወፍ ምናምን ነገር አልኩ። እኔ 11ኛ እየገባው ምናምን ነገር አያቴ ሶዶ ሄደችና እንደው ሶዶ መግባት ፈልጋለሁ እዛ ገብቼ ትንሽ ትምህርቴን ላጠንክረው ምናምን ነገር አልኩ። ግን ትንሽ እየቆየው እዛ ከገባው በኋላ ሙላ ጓደኞች ትቀይራለህ ምናምን ነገር ሙላቸው ጓደኞች በቃ ምን ልበል ጭንቅላታቸው ከባድ ናቸው። እነ በረከታው ደስታ ጸጋብ ምናምን አሁን እነሱ በትምህርት ላይ ናቸው። ዩኒቨርሲቲ አንዱ አዳማ አንዱ አዲስ አበባ ዩኒቨርሲቲ እኔ ነኝ እዚህ የቀረሁት እና ግን ወፍ በጣም ጠቅሞኛል። የሆነ መንገድ አሳዩኝ የለም ማለት ትምህርትማ አሁን ለምሳሌ
ለእኛ ራሱ እየተማርን ስለሆነ ትምህርት መጥፎ ነው ብለህ ማለት ይሄን ያህል ማውራት የለብን። ምን መሰለክ እሱም አይደለም ነው ሳይሆን ሁልጊዜ ማለት አባቴ የሚለኝ ነገር አለ ማለት እኔ አሁን በተመረኩበት ዲግሪ ደሞዝ ተቀጥሬ እናንተን ከማሳደግ ውጪ ምንም አልተጠቀምኩበትም። ግን ደግሞ ማለት ከነገዱ ሰዎች አንጻር ሲታይ የኔ በጣም እንትን ስለው ቢሆንም ግን ደግሞ መማሬ በጣም ነው የሚያስደስተኝ። ምክንያቱም ሰፈር ላይ እንዳሉ ሰዎች አላስብም። ቢያንስ ስለተማርኩ ብቻ አስተሳሰበ የሆነ ደረጃ ከፍ ይላል። የተማረ ሰው እንደሚያስበው ማለት ይባላል አይደል? የተማረ ሰው ይግደል፣ አገዳደሉ ራሱ የተማረ ሰው እና ትምህርት መጥፎ አይደለም ነው የሚለው። ለሱ ነው አይደለም ትምህርት ማለት ነው ልንገርሽ፣ ትምህርት ማለት እንዴት መኖር እንዳለብሽ ማወቅ። ደሞዝ ከሌለሽ እየኖርሽ አይደል? ስለዚህ ብር ማግኘት አሁን አብዛኛው ሰው ፐርፐዙ ምንድነው? ትምህርት ሲማር ብር ለማግኘት ሎን ያለው ምን ማለት ነው? ፐርፐዙን አይመታም ማለት ነው። ትምህርት በሌላ መንገድ ማሰብ አለብሽ። ይሄ አሁን ሁሉም ሰው የሚሄድበት ነው። የትምህርት ፓዝ ሁሉም ሰው የሚሄድበት ነው። ጎበዙም ሰነፉ የሚሄድበት ነው። ግን ከትምህርት ወጣ ብለሽ ሰውን አሪፍ ብሎታል ላይክ ኢምፕሎይ መሆን ተቀጣሪ መሆን አልፈልግም አይደለ? ይሄ በጣም ልክ የሆነ ሀሳብ ነው። እኔ ደግፋለሁ። ትምህርት ላይ ብቻ መሄድ አለብን እያልኩ ሳይሆን የሆነ ጊዜ ላይ የሚሰራ ባይ ሁሉ ጊዜ ይላል። ልስጥሽ የሆነ ምሳሌ ልስጥሽ። አሁን እሺ አንድ ሳምንት ባንክ ቤት የሆነ ሰውዬ መጥቶ እንደዚህ ብር ሲገባ እንደዚህ ነው እንደዚህ ብሎ ባንክ ካሸሮች የሚሰሩትን ስራ በደንብ አድርጎ ቢያስረዳሽ እንደው አንድ የምን ሳምንት ሁለት ቀን በደንብ ቢያስረዳሽ ያንን ስራ በሶስተኛው ቀን አሰሪውን በትክክል ትሰራለሽ። እኔ እሰራዋለሁ እንዴ አልተማርኩም አካውንት እንሰራዋለን እኮ ግልጽ ነው። ግን ለምን ፊዚክስ እየተማርን ሂስትሪ እየተማርን ምናምን ለምንድን ነው ጊዜያችንን እንደዚህ አቃጥለን ምናምን ነገር የምንሄደው? ልክ ነህ። ግን ደግሞ አሁን ያለው ነገር እኛ ነን ይሄንን የነቀን። ግን ደግሞ አሁን ለምሳሌ ከመሬት ተነስተህ ትምህርት አቆማለሁ ምናምን ብትል እኔ ብል አሁን ለምሳሌ አይሰሙኝም ቤት። ስለዚህ ማለት የግድ ለእነሱ ስትል መማር አለብህ። ከዛ ሲቀጥል ደግሞ ይሆናል አይደል ባይጠቅም ራሱ ተምሬያለሁ ለማለት መማር አስፈላጊ ይመስለኛል። እኔ አይመስለኝም ምንም ላይ እኔ አሁን የምሬን ነው ላይክ ይሄ ቆይ አይደለም እሺ ተምሬያለሁ ነው ወይስ ማን ይጠይቅሻል? ሲጀመር ሀብታም ሆነሽ የሆነ እስኪ ቤት እየነዳሽ እስኪ ማን ነው አልተማርሽም ማን ነው ያልተማረው የሚልሽ ይበላ ካለ እንዴ ምን ያደርግልኛል? ተምሮ ሱዙኪ መንዳት ወይ ትናንሽ መኪና መንዳት ምን ያደርግልኛል? ሳይማር ቤት መንዳት ከቻልኩ ለምን ላይክ መማር ማለት እኮ ላይፍ ኤክስፒሪየንስ ነው። እኔ አሁን እዚህ ጋር ቁጭ ብዬ እየተማርኩ ነው እሱ ህይወት እሱ ነው መማር ማለት እንጂ ትምህርት ቤት ሄደሽ ሁሉም ሰው የሚያውቀውን እንደ ሚሞሪ ተጭኖብሽ ማለት ነው። ተመሳሳይ የዘፈን ምናምን እንደሚጫነው ተጭኖብሽ መተሽ ተምሬያለሁ ማለታችን። የምትማሪው ከላይፍ ነው። ላይፍ በጣም ብዙ ነገር ያስተምርሻል እና በጣም ብዙ ዲሲሽኖችን ዋይዝ ሆነሽ እንድትወስኚ ያደርግሻል። እና መማር እኔ ላይ ይሁን በቃ እዚህ ጋር እናቆም። ወሬውን የትምህርት እንትና ስለአብስራ ያው እና እሺ ሌላ ደግሞ እኔ ያለኝ ጥያቄ ከአባትህ ህልፈት ውጪ ማለት ነው በህይወትህ በጣም ፔንፉል ሞመንት ነው ይሄንን እግዚአብሔር ባይረዳኝ እኔ አላልፈውም ብቻ እኔ አብስራ ማለት ልክ ነው። ከሱ ህልፈት ሌላ እሱ ከባድ እንደሆነ አይ ነው ሁላችንም እንረዳለን። እንደ አባት ምናምን የለም የምር የለም። አንድና አንድ እሱ ከሱ በኋላ ያለው ነገር አሁን ላይ የበቃሁት ማንነቴ የማይመጣ ነበር። ወፍ ሰው ማናገር ማስተናገድ ኢቭን ክላይንቶቼ ምናምን ማናገር በጣም ነው የምፈራው። ሰው ምናምን መቶ ምናምን ነገር ዋጋ ምናምን መናገር ኢቭን ፊት ለፊት ማውራት ምናምን ኮንፊደንስ የለኝም። የዛን ግን ከትምህርቱ አይደለም የመጣው
ይመጣል ለራሱ ይመጣል ነው ላይክ ኤክስፒሪየንስ ነው ህይወት ነች የምታስተምሮችኛዋን እንጂ ኮንፊደንስ ትምህርት ቤት የለም ትምህርት ቤት ቢሆን አስተማሪ ይሳደባል ምናምን ነገር እያልሽ ምናምን ነገር ትቀጥይ ነበር እንደዛ ነበር እሱ ብቻ ነው አሁን ያለውበትን ቦታ ለመድረስ ትንሽ በጣም ፈጣሪ ረድቶኛል በእውነት ቀን በቀን እየተማርኩ ነበር ቀን በቀን ኢቨን በጓደኞቼ በሚያጋጥሙኝ ነገሮች ሁሉ በደንብ ይገባኛል ቤት መጥቼ ምናምን ነገር እስቃለሁ ሰው ተጣልቶኝ ምናምን ነገር ሰው እንደዚህ አለ እንደ ምናምን ነገር እየተማርኩ ያቺን ነገር ግን ሌላ ጊዜ እንትን አልላትም ብዙ ነገር ተምሬያለሁ ብቻ በጣም ማየት ይችላሉ ላይክ ከወርድ አመራረጥ ጀምሮ ማለት ነው ላይክ ሰውን ዋይዝ የሚያደርገው ባይዚ ኤክስፒሪየንስ ነው እድሜ ሳይሆን ማለት ነው አንዳንድ ነገሮችን አሁን ቶሎ ብትወርቂ እዚህም እዛም ብትይ ምናምን ነገር በጣም ዋይዝ ትሆኛለሽ እና ስለ ቦታው ምናምን ኢንፎርሜሽን ይኖርሻል ምናምን በዚህ ወርቄ ነበር በዚህ ነው የሚሄደው ምናምን ነገር እና በጣም ላይፍ ኤክስፒሪየንስ አሪፍ እንደሆነ ያስታውቃል ማለት አልተዘጋጀህበትም ነበረ ማለት ነው ማለት የፋዘርን እልፈት ሲጀመር አስቤ አላውቅም ምንም ኢቨን ትዝ ይለኛል ታሞ ስለነበረ ይታመማል እሱ ይድናል ደግሞ እንደሚታመም አያስነቃም ስልሽ ታመምኩ አይልም ፋዘር በጣም ጠንካራ ነበር ኢቨን ትዝ ይለኛል የሆነ ጊዜ በጣም ያናደደኝ ምን ነበር ሐኪም ቤት ነበርንና ወይኔ ቤቢ አመመኝ ምናምን ቆረጠ ዶክተሩ መጣ ድንገት እንደዛ እያለኝ ዶክተሩ እንዴት ነው አሁን ምናምን ኧረ አሪፍ ነው ተሽሎኛል ምናምን ነገር አለ እና በጣም ነበር ያናደደኝ ያቺን ነገር ለዶክተሩ ምናምን ነግሬ እንትን ብሎ ነበርና እንደዛ አይነት ሰው የራሱን ህመም ምናምን ነገር ለሰው መናገር አይወድም በቃ ቅርቡ ነበርኩ እኔ በጣም ለእኔ ትንሽ ያወራኛል ከዛም በኋላ ወፍ ለሰው ግን ደካማ ጎኑን ምን እንደሆነ ስሜትን ምናምን እንትን ማለት ይረዱታል እያለቀስኩኝ በዚህ እየወረደ አላለቅስኩም አይደል ምንም በቃ ፌስ ኤክስፕሬሽን ዜሮ አድርገን በጣም ከባድ ነው ወንድም ሆን እና እንደዛ ነበር እና እሺ ምን አይነት ሰው ነበር ፋዘር ማለት ይቅርታ አድርግልኝና ማለት እኔ እስከማውቀው ድረስ ኢዮብ በጣም ማለት እዚህ ቦዲቲ ውስጥ በጣም ታዋቂ ሰው ነበር ድሮ ማናችንም ፎቶ የምንነሳው ብቻ ሳይሆን ለሰርግ ለልደት ምናምን በቃ ኢዮብ ምንሄደው ምናምን ነገር የሆነ ፎቶዎች ምናምን ቢወጡ በቃ ስቅስቅ ብላችሁ የምትስቁት ፎቶ ለእኔ አሁን ለምሳሌ ያለኝ እዛ ፎቶ ቤት በቃ የሆነ አለ አይደል ማንም ሰው ቦዲቲ ሆኖ አያውቀውም ሰው ማለት በጣም ነው የሚከብዱ ሁሉም ሰው ያውቃል ከሁሉም ጋር ነው የሚግባባው መንገድ ላይ ምናምን ኢቨን እየሄደ ሁሉም ሰላም ነው እስኪ ባላየለፈው ሰላም ነው ምናምን ይልሃል ትንሹን ትልቅ ወጣቱን ምናምን ይላል በቃ እንትን አይመርጥም ሰው ቸርች ላይ ነበረና እዚሁን ምን ይሁን አላውቅም ብቻ ቪዲዮ እየቀረጸ ነበረና እኔ ቪዲዮ ውስጥ ለመግባት ማለት ነው ጥረት የለም ህፃን ነው በጣም ህፃን ልጅ ነኝና አልፋለሁ ከዛ ጠራኝ ፎቶ መነሳት ፈልገሽ ነው ነይ ብሎ አነሳኝ የምር ማለት ነው እስካሁን አልረሳም ወንበር ላይ ቁጭ ብዬ ነበር እዛ ቸርቹ ላይ እንደዚህ ምናምን ነገር የዛኔ እንዲያውም ይሄ ሶፋ ወንበር አሁን ቸርቹ ላይ ያለው አልገባም ነበር እነዚህ አግዳሚ ወንበሮች አውቃለሁ ከዛ በዛ አንስቶ ነበር እና በጣም በቃ የሆነ ከሰው ጋር በጣም የሚግባባ ሰው በጣም ደስ የሚል ሰው ነበር እስከማውቀው ያንተን በጣም ህፃናትን ምናምን ኧረ ተው ህፃን ብቻ አይደለም ትልቅ ሽማግሌ ከሁሉንም ጋር ዝም ብሎ የሚግባባው ነው ነገር ኢቨን አዲስ አይሆንብሽም ከህፃን ጋር ቁጭ ብሎ እያወራ ወይ የሆነ ነገር እያደረገ ካየሽው አዲስ አይሆንብሽ እኛ ቤት አዲስ አይደለም ከህፃናት ጋር የሆነ ህፃን ነው የሚሆነው ከተላለቅ ሰው ጋር ቁም ነገር ስታወሪ ቁም ነገር ስቀልጂ ይቀልዳል ኢቨን ከኔ ጋር በጣም ፍሬንድ ነበር በቃ ያማክረኛል ይቀልዳል ምናምን እኔ እንደ አባት አልነበረም ከአባትም በላይ ነበር ስልሽ በጣም ይቀርበኝ ነበር እና ላይፍ ምናምን እንደዛ እየሄደ ነበር እና ከስራው ጋር ምናምን ነገር ስራው ኦልሬዲ ቻሌንጂንግ ነው ምናምን ነገር ብለሃል ስትጀምር አካባቢ እና በጣም ባላንሲንግ የሚባለው ነገር በጣም ላይፍ ላይ በጣም አስፈላጊው ነገር ነው ብዬ ነው የማስበው ላይክ አሁን ስፒሪቹዋል ላይፍ የሚባለው ነገር አለ ሶሻል ላይፍ አለ
ስራ አለ እና ደግሞ በጣም ሌሎች ነገሮችም አሉ ባላንስ ማድረግ የምንፈልጋቸው። ፊዚካል አለ እና እነሱን ነገሮች ባላንስ ማድረግ ምናምን እንዴት ነበር? ለምሳሌ የትኛውን? ፊዚካል ሁሉንም ላይክ በአንዴ ማስኬድ አይደል? ያ ነገር እንኳን ብዙም ከባድ አልነበረም። እኔ ስለ ስፒሪቹዋል ከሆነ ከሰኞ እስከ ቅዳሜ ወፍ፣ ከዛም በኋላ እሁድ ዕለት ጠዋት የግድ ነው። ሰርግ ምናምን ከሌለ ምናምን ነገር ትሄዳለህ። ከዛም በኋላ አሁን ላይ ደግሞ ትንሽ ወደ ስፒሪቹዋሉም ትንሽ በደንብ ገባ እያልኩ ነው። ቸርች እስከ ማስመለክ ምናምን አይነት ነገሮች ላይ እየገባው ነው። እና አሁን ላይ ምን እንደማደርግ እስከ 10 ሰዓት እሰራለሁ። ከ10 ሰዓት በኋላ ግን ቸርች ነኝ። ከሰኞ እስከ ቅዳሜ ከሰኞ እስከ ቅዳሜ እስከ 10 ሰዓት አለው፣ ጠዋት እስከ 10 ሰዓት። ከዛም በኋላ ቸርች ነኝ። ከዛም እንደዛ ምናምን ነገር እያስኬድኩ ነው። አሁን ላይ የግድ ነው ስፒሪቹዋል ላይፍ ትንሽ የዓለማዊ ነገር ምንም ጥቅም እስከሌለው ድረስ ያኛውን ደግሞ እንደዛ ማድረግ ግድ ሆነብኝና እንደዛ እያደረግኩ ነው። ከዛም በኋላ ደግሞ የስራው ግልጽ ነው ነግሬሃለሁ። ስፖርት ለመነቃቃት የግድ ያስፈልጋል። ጠዋት 12 ሰዓት መነሳት ግድ ነው። ሲጀመር ጠዋት ማታ በጊዜ ትተኛለህ። በጊዜ ካልተኛ በጠዋት አትነሳም። ኢቨን በጊዜ ካልተኛ ግን በጠዋት ከተነሳ ቀን ሙሉ የሆነ ተጨናንቀ ምናምን ነገር ነው የምትውለው። ግን ማታ በጊዜ ተኝተ ጠዋት በጊዜ ተነስተ ስፖርት ሰርተ ታጥበ ፏ ብለህ ትውላለህ። ሲጀመር ይለያል ከሰው ጋር በቃ እየተሳሳቅ ምናምን ነገር ከማንም ጋር ሳትጣላ ይብን ትውላለህ። ሁሉንም ነገር ፖዚቲቭሊ እየወሰድክ ግን እንደዛ በጊዜ ሳትተኛ አርፍደ ተነስተ ምናምን ነገር ሁሉም ነገር ኔጌቲቭሊ የምትወስዱ እንትን አትልም ወይ ይጨንቃል ወይ ከሰው ጋር ማውራት ምናምን። ደግሞ የስራ ህይወት ላይ እስካለ ድረስ ሰራለሁ ብለህ እስከ ኖርክ ድረስ በጊዜ ተኝተህ በጊዜ ተነስተህ ያስፈልጋል። የግድ ነው። ከሰው ጋር መግባባት አለብህ፣ መሳቅ አለብህ ምናምን ነገር ያስፈልጋል ስራ ውስጥ እና ለዛ ነገር ጠዋት ትነሳለህ የግድ ምናምን ነገር ትነሳለህ፣ ትጸልያለህ፣ ስራ ትገባለህ፣ ቸርች ትገባለህ። ከዛም በኋላ ትመለሳለህ ቤት መጥተህ። ከዛም በኋላ ትጸልያለህ፣ ትተኛለህ። የሚሰራ ነገር ካለ በቃ ሁሌም መድገም አለብህ። መሰናቸት የለብህ። እኔ ሁሌ እንትን የምለው ነገር ትነሳለህ፣ ጠዋት በጊዜ ትጸልያለህ። በቃ ስቴፓን አትርሳ። ትነሳለህ፣ ትጸልያለህ። ከዛም በኋላ ምንድነው ስፖርት ትሄዳለህ። ስትመለስ ትታጠባለህ፣ ስራ ትገባለህ። ከዛም በኋላ ቸርች ትገባለህ። ከሰዓት ከ10 ሰዓት ከ11 ሰዓት በኋላ ምናምን ዝም ብለህ ሂድ። ፕሮግራም ከሌለ ኢቭን ከሌለ ራሱ ሂድ። የሆነ ነገር በቃ አግኝተህ ትመጣለህ ምናምን ነገር እና ከዛም በኋላ ቤት ትመለሳለህ። ራት ካበሰልክ ማብሰል ከቻልክ ታበስላለህ። በልተህ ትንሽ የሚሰራ ነገር ካለ ትሰራለህ በጊዜ ለመጨረስ። ካልሆነ ማጨርሶ ነገር ከሆነ 5 ሰዓት ከ5 ሰዓት በላይ የሚፈጅብህ ነገር ከሆነ አትስራው፣ አትጀምር። እስከ 5 ሰዓት ስራና የቀረውን ነገር ትሰራለህ። አስራት ምን መሰላችሁ ስለ አንድ የሆነ ቢዝነስ ፓርትነር ስራህን በደንብ የሚያሳድግልህ ወይም ስራህ በደንብ እንዲሳካልህ ወይ የስራህ ነገር በደንብ ከፍ እንዲል የሚያደርግልህ ቢዝነስ ፓርትነር ቢኖር አንተ 10%ን ለዛ ቢዝነስ ፓርትነር ሰጠህ፣ 90%ን ለራሱ ወስደህ አሰራው ስለ አታሰራውም እኮ 10% ለዛ ቢዝነስ ፓርትነር ሰጠውና ከዛም በኋላ ስራ ስኬታማ ይሆንላል። ልክ እንደዛ ነው እግዚአብሔር የኔ የቢዝነስ ፓርትነር በቀላሉ ማለት ነው። ልክ እንደዛ ነው አስራትን የምቀበለውና እንደዛ አድርጌ ነው የምወስደው። እሺ ያንተ አሁን ሮል ሞዴል ማን ነው? ማንን ነው የምትከተለው? ማንን መምሰል የምትፈልገው? ማለት መምሰል የምትፈልገው አክቹዋሊ ሰው መሆን የለበትም፣ ግን ደግሞ ይሄንን ሰው ሳይ በጣም ኢንስፓየር ያደርገኛል ምናምን የምትለው ሰው ነው? ፍጹም የለም። እስከ የሆነ ሰሞን ድረስ ሰው እንትን ይሄ እንደዚህ አይነት ሰው ይሄ እኮ በቃ ጥሩ ሰው ነው ወይ በቃ ሞቲቬት ያደርገኛል ምናምን እል ነበር።
ግን አሁን ላይ ባለኝ አቋም ወፍ ምንም ስለ እኔ ነኝ ለራሴ ሞቲቬት መሆኑ እኔ ራሴ ያለችኝን ትንሿን ችግሬን ቀን በቀን እየቀረፍኩ እመጣለሁ። ያችኛዋ ነች ግን መሆን አለብህ መምሰል አለብህ። ማን ነው ያስገርም ካላችሁኝ ኢየሱስ። ከሱ ውጭ ሌላ ከሰው ምናምን ነገር መምሰል አለብህ ምናምን ወፍ አይ የለም። በጣም ልክ ማለት ነው የምስማማበት ራሴው ነኝ ራሴ በቃ ለሁሉም ሰው እኮ ራሱን ካላደረገ ራስን ካላደነቅ እንትን አትሆንም። ሰው እያደነቅ ብቻ ምናምን ነገር ትልቅ ቦታ አትደርስም። ራስን ሆነ መጥፎንም ማንነትን መጥፎ ነው ወይኔ እንደዚህ አይነት ሱስ አለብኝ እንደዚህ አይነት ማንነት አለኝ ምናምን ብለህ ራስን የምታደንቅበትን ፓርት እየቀነስክ እንትን ካላልክ ምናምን ነገር ወፍ ራስን አትቀይር። ግን ሁሌም ራስን የምታደንቅ አንተ እኔ እኮ እንደዚህ ነኝ ምናምን የምትል ከሆነ ሌላው በሌላም ነገር እኔ እኮ እንደዚህ ነኝ ማለት ትፈልጋለህ። ራስን በሌላ ነገር ማድነቅ ትፈልጋለህ። እና የግድ በቃ ራስን መሆን አለብህ የራስህ ሮል ሞዴል እንደዛ ነው። በጣም ደስ የሚል እና አሁን እሺ የሆነ ስላንተ ጥያቄ ለመፍጠር ምናምን እየሞከርኩ ነበር እና ማታ ኢንስታግራም ላይ ስገባ እህት አለች የሆነ ትንሽዬ ቆንጆ እህት አለች ከስንት ዓመት ልበልሽ ከ10 ዓመት ጸሎት በኋላ የመጣች እህት ቤት ብቻዬን ነበርኩ ምናምን ነገር እና ድንገት ሰሞኑን 1 ዓመት ከምናምን ነገር ብቅ አለች እና እህት አለች። በእናቴ በኩል እህት አለችኝ። በስመ አብ ትናፍቃለች። ለጉድ ነው የምትናፍቀኝ የምር ኢቭን ስለያት በጣም የሚያስጠላኝ ስገናኛት በጣም እንደዚህ አሰለቸኝም ምናምን ነገር ትለያለች። የሆነ ነገርህን ብሰጣት በቃ አይቆጨኝም ምንም የሆነ ነገር እንጃ። ሰው ለምንድን ነው እህት እንደሚጠላ እህቴን በጣም ነው የምጠላት እሷ ምናምን ነገር ይላል። ግን ወፍ እኔ አላስብም። በጣም ስለተመኘው ነበር ምናልባት እንደዛ የሆንኩት ግን አላውቅም። 1 ዓመት ከምናምን መራመድ መናገር ትችላለች። ጎበዝ ነች። የምር በጣም ጭንቅላቷ እንትን ነው አክቲቭ ኖርማል በደንብ ነው እንትን የምትለው እና በጣም ጎበዝ ነች። ማውራት ጀምራለች። ደስ ይላል። እሺ አሁን ምን እየሰራክ ነው ማለት ራስን በራስህ ነው የምታስተዳድረው እና ምንድን ነው የምትሰራው? ፎቶ ካሜራ ማን እንደሆንክ እናውቃለን። ደግሞ የሆነ ስፒሪቹዋል ላይፍ ደግሞ ዘማሪ ምናምን እየሞካከርክ ነው እና አሁን በቃ በትክክል የምትሰራው ምንድን ነው ስራ? አሁን በትክክል ሜጀሬ ፎቶ ቤት ነው፣ ስቱዲዮ አለኝ። በዛ የምተዳደረው በትልቁ የምተዳደረው በሱ ነው እና በሌላ ጎን ደግሞ ልክ የምፈጥራቸው ስራዎች አሉ። የምሯሯጠው የሆነ ነገር አግኝቼ እውላለሁ። ስራ ቦታ ብዙ ሰዓት አልውልም። እገባለሁ ስራ ቦታ እሰራለሁ። ግን የሆነ ነገር ካገኘው እወጣለሁ። ያቺን ነገር ማግኘት አለብኝ። ኢቨን ስራ ቦታ ሆኜ ምናምን ነገር ልጆች አሉ የሚያግዙኝ። እነሱ እየሰሩ ሌላ ነገር እፈልጋለሁ ስራ ካገኘው ምናምን የሚል እና ኢንተርፕረነር ብለው ብትወስደኝ ደስ ይለኛል። ስራ መፍጠር በጣም እወዳለሁ። የፈጠርኩትን ስራ ደግሞ ያቺን እንትን ለማለት ትንሽ ራራጥ ነው። ስለሷ ነገር መዝገብ አድርጌ ያቺን ነገር ለመፍጠር ሞክራለሁ። ያ ነው ስራዬ። በጣም አሪፍ ነው እና እሺ አሁን ድሮ የኢዮብ ፎቶ ቤት ስንል ማለት በጣም ከፍ ያለ ደረጃ ሰጠው ነበር ማለት ሰዎች በጣም ሄደው የሚነሱት እዛ ፎቶ ቤት ነበር እና አሁን ደግሞ የተለያዩ ፒክቸሮች እዚህ ከተማችን ላይ ሲፈጠሩ ምናምን እየቀነሰ መጣ። ወደ ኋላ ማለት ወደ ቀደመው ስም አባት እንደሚያስተዳድረው ማለት ከፍ አድርገህ የማስተዳደር እቅድ የለህም? አለኝ በደንብ በትልቁ ለምሳሌ ፋዘር እዚህ ቦዲቲ ውስጥ ነው በደንብ የሚታወቀው ይመስለኛል። ግን ወላይታ ውስጥ ስሙ እንዲገን እፈልጋለሁ። አንድ በደንብ እያቀድኩ ነው፣ በደንብም እየሰራው ነው። በዛ ነገር ላይ በደንብ ጽፌ ምናምን ነገር እየተስተካከልኩ ነው። ወላይታ ላይ እንዲታወቅ ስለምፈልግ ወደ ሶዶ ትንሽ በትልቁ ለመክፈት አይነት ነገር እቅድ አለኝ። ግን ይሄኛውንም እዚህም ቦዲቲም ቀርቶ ሳይሆን ቦዲቲም እንደ ኖርማል በትልቁ ባለበት ቦታ በትልቁ ተከፍቶ ከዛም ወደ ሶዶም ደግሞ በወላይታ ደረጃ እንዲሆን ነው ፈልገው። ፋዘር በብዛት
ሰው እንትን የሚለው በቦዲቲ ከሾኔ ምናምን እየመጡ ነው የሚነሱትና ያ ነገር እንትን ብሎ ከወላይታ ከሙሉ ወላይታ ከአረካ ከበዴሳ ከምናምን ምናምን መጥቶ እንዲነሱ መሀል ከተማዋ ደግሞ ሶዶ ነች እና ሶዶ ላይ በትልቁ ቢከፈት እና በደንብ የሚሰሩ ሰዎችን አግኝቼ እኔም አለሁበት ምናምን ነገር የመስራት እቅዱ አለኝ። በደንብ እየተዘጋጀሁበትም ነው አሁን ላይ። አሪፍ ፕላን ነው። በጣም ደስ የሚል ይቅናክ እቅድ ነው። ብለናል። ይሳካልን። አሜን። እና በጣም ደስ የሚል ፕላን ነው እና በጣም ላይክ ከፕላኒንጉ ጀምሮ ምን ያህል ዋይዝ እንደሆንክ ማየት ይቻላል። እና ማትረሳው አንድ ሰው የመከረ ነገር ላይክ ማትረሳው ምርጥ ምክር ሁሉም ሰው ይማርበታል ብለህ የምታስበው ሰው የመከረኝ ለኦዲየንሱ ሜቢ ላይፍም ካስተማረ ላይፍ ያስተምራል። ላይፍ አይምከር